ወደ ቤት የገባሁት ወደ ቤት የተመለስኩት ልብሴን ቀይሬ ለመውጣት ማለት ነው። ለምን ፊቴም ደም ነው፣ ልብሴ ሁሉ ደም ነው። ቲክቶክ አዎ ይጠቀማል። ለምን ቪዲዮ አበራሽ? እንዲያይሽ አሁን ቢሮ ነው ፎቶ የለሽም አያውቅም ነበር፣ ግን ቪዲዮ ለምን አበራሽ? ቅድም እና ቲክቶክ የሚጠቀመው የስራ አካውንቱ ነው። አይገባም እንደዚህ አይነት ሳኡዲ አረቢያ የሆነ አፕሊኬሽን አብርተሽ ካልሆነ ቀጥታ ላይቭ አያስገባሽም። እሱ ደግሞ ያንን ላይቭ አያውቀውም፣ መግባት አይችልም። በዚህም ተቦላል። ነገ ቤት ከቀየርሽ በኋላ ዋትሳፕ ያለሽ ሴቭ አደርገዋለሁ። አሁን በውስጥ ማወራሽ ነገር አለ። በቃ ሁሉንም ነገር እኔ በውስጥ እነግርሻለሁ ማድረግ ያለብን። አይዞሽ እሺ። መርሃባ። ከዚህ በኋላ አንቺ ጉዳዩ ሁሉም ሰምቷል። አንድ ነገር ብትሆኚ ተጠያቂ እሱ ነው። ፎቶ አለኝ፣ ቁጥሩ አለኝ። ተጠያቂ ቁጥሩ ፎቶ ላይ ያለው ቁጥር እሱ ነው አይደል? እሱ ነው አብረሽ የላክሽው ከፎቶ ጎን። ስለዚህ ቁጥሩ አለኝ፣ ፎቶ አለኝ። አንቺ የሆነ ነገር ብትሆኚ ተጠያቂ እሱ ነው። የኢትዮጵያ ሕዝብ እሱን ነው የሚጠይቀው። አታስቢ። አሁን ከዚህ ውጪና ቤት ቀይሪ። አለስኔ አሁን እወጣለሁ። ጓደኛ ያለች ጓደኛሽ ቤት እሱ ማያውቃት ጓደኛ ቤት ፈልገሽ ሂጂ። እሺ አሁን እሄዳለሁ። እሺ በውስጥ ደግሞ ነግሽ ነገር አለ። ጃም ልጭቶ ወይኔ ተቃጠልኩ ማየት ሙቶኝ አንዳንዴ እንደው ሀቢባ በዚሁ አጋጣሚ ንገሪያቸው። ምናልባት ከርደሮች እሷ ቦታ ሳትይዝ ምናልባት የቀዱ ልጆች ካሉ ፖስት ባያደርጉት በዚህ አጋጣሚ ማለት ነው። ለምን እንደዚህ አይነት ነገር እሷ ሳትዘጋጅ ምናልባት ፖስት ካደረጉ ፖስት ሊደርሰው ይችላል። ምናልባት ለሪከርዶች ባይፖስቱት እንደዚህ አይነት ነገር ባያደርጉ አሪፍ ነው ብዬ አስባለሁ። ለዛ ነው የቀዳችሁ ካላችሁ እንዳትፖስቱ። እሺ እባካችሁ የቀዳችሁ ካላችሁ እንዳትፖስቱ። ለዚች ልጅ ህይወት ስትሉ ህይወቷ አደጋ ላይ ነው። አሁን ሎኬሽኗን ሳትቀይር ምንም አይነት ፖስት እንዳታረጉ ፕሊስ። ልጁ ከፖሊሶች ጋር ግንኙነት አለው ብላለች፣ አስተርጓሚ ነው ብላለች። ይህንን ስልጣኑን ደግሞ እችም ስልጣኑና ደግሞ ኢቃማም ስልጣኑና ሳውዲ ላይ ጉልበተኛ ሆኖ ነው እንደዚህ ሴት ልጅ አናቷን ተርትሮ። ወንድ ልጅ ሴት ላይ እጁን ከዘነዘረ ወንድነቱን በገዛ እጁ አጣ። ይህንን ወቁ። ወንድ ልጅ ሴት ልጅ ላይ እጁን ሲሰነዝር ወንድነቱን አጣ። አልረዳ ወጥተህ ከቲክቶክ ፌስቡክ ወይም ዩቱብ ደርሰህና ፕሊስ። ወንድ ልጅ ሴት ልጅ ላይ እጁን ያነሳ ሰዓት ወንድነቱን የወንድነት ክብሩን በገዛ እጁ አጣ። ወንድ ማለት ሴት ልጅ ላይ እጁን አያነሳ። ወንድ ነኝ የሚል ወንድ ከወንድ ጋር እንጂ እንዴት ወንድ ልጅ ሴት ልጅ ላይ እጁን ይሰነዝራል? እንግዲህ እኛ የምናውቀው ወንድ ሴት ልጅ ላይ እጁን አያነሳ። ወንድ እጅ የሚያነሳው ወንድ ላይ ነው እንጂ ወንድ ሴት ላይ ሼም ነው። በጣም ማውገዝና ማዋረድ አለብን እንደዚህ አይነት ወንዶችን። ሴት ልጅ ላይ እጁን የሚያነሳን ወንድ በጣም መጠየፍ፣ ማውገዝ፣ ማዋረድ አለብን። ወንድ ብለን ራሱ የወንድነት ማዕረግ የወንድነት ክብር ልንሰጠው አይገባም። ሴት ልጅ ላይ እጁን የሚያነሳ ወንድ ሊወገዝ፣ ሊዋረድ፣ ሊጠላ፣ ልንጸየፈው ይገባል። ሁላችንም ወንድም ሴትም ልትጠየፈው ይገባል። ወንድ ልጅ ሴት ልጅ ላይ እጁን ካነሳ ወንድ ነኝ እንዳይል ሴት ልጅ ላይ እጁን አንስቶ። ሴትን የማያከብር ወንድ ሲጀመር ወንድ አይደለም። ወንድ ልጅ ሴት ስለሆነች ብቻ ያከብራል። ለምን? እናቱን የሚያከብር ከሆነ እናቱን የሚወድ ከሆነ ሴት ስለሆነች ብቻ መከበር አለባት። ስፔሻሊ በወንድ ልጅ የወንድ ልጅ ማንነት የሚለካው ለሴት ባለው ክብር ነው። ሴተኛ ዳሪቱን ለማኝቱን ምንም ትሁን ሴት ልጅ ስታናግራት በክብር አናግራት፣ ስታያት በክብር ያት። ሴት ስለሆነች እናትህን የምትወድ እናትህን የምታከብር ከሆንክ ምንም ትሁን እቺ ሴት ምንም ታጥፋ ጥለህ መሄድ ትችላለህ። ሴት ልጅ ከበደለች ካጠፋችበት ጥላሃት ሂድ፣ አለቀ። የተሻለች ሴት ታገኛለህ እንጂ ሴት ልጅ ስላጠፋች ብለህ የምትመታት ከሆነ እጅ የምታነሳባት ከሆነ አንተ ወንድ አይደለህም። ኔቨር ኤቨር። በቃ ካጠፋች ከበደለች ጥላሃት ሂድ። ያ ትልቁ ቅጣቷ ነው። ካለ ምክንያት አይመታትም የሚሉትን እነዚህ ሴቶች አይደሉም፣ ክብረ ቢሶች ናቸው። ካለ ምክንያት አይመታትም የሚሉት ክብረ ቢስ ናቸው። እየተቀጠቀጡ ያደጉ የአህያ ዝርያ ያለባቸው ናቸው። የመቀጥቀጥ ሱስ ያለባቸው
ለሴትነታቸው ክብር የማይሰጡ የራሳቸውን ዋጋ የማያውቁ ሴቶች ናቸው። ምንም ታድርግ አይደለም ሴት ልጅ ማንም ሰው ሊመታ አይገባም። ወንጀለኛ ኦኬ፣ ወንጀለኛ